ሰፈሩ ጸጥ ያለ ነው። ብዙ መኪና አታዩም፣ ብዙ ሰው አታዩም። ቤቶቹ በሚሊዮን የሚቆጠር ገንዘብ የወጣባቸው ናቸው። የራሳቸው የሆነ የአትክልት ስፍራ አላቸው። የራሳቸው የሆነ መኪና ማቆሚያ አላቸው። የራሳቸው የሆነ የስፖርት መጫወቻ አላቸው። ሰው ውጪ መኪናውን አቆመ። ምክንያቱም መኪኖቻቸው በጣም ውድ ስለሆኑ። በሳምንት 2 ሰፈሩ ይጸዳል። እዚህ ሰፈር አንድ ያልተለመደ መኪና ለ2 ሳምንት አንድ ቦታ ቆሟል። ሁሉም ሰው ይተውታል፣ የሰፈሩ ሰዎች ማለት ነው። ግን ትኩረት አልሰጡትም። ግን ሁሉም ሰው አንድ አይነት አይደለም አይደለም። አንዱ ነዋሪ ግን መጣና አየው። ከዛም ወደ ቤቱ ገባ። ከ72 ሰዓት በኋላ መጥቶ ድጋሚ አየው። በደንብ ነው ያየው። አሁን ላይሰንስ ፕሌቱ የአካባቢው አይደለም፣ በጣም ቆሽሿል። ስለዚህ ዲኤምቪ ደወለ። የአካባቢው መኪና መቆጣጠሪያ ጋር ማለት ነው። ደውሎ ይሄ መኪናን አንሱ፣ 72 ሰዓት ሞልቶታል፣ እዚህ ጋር ከቆመ በጣም ቆሽሿል፣ ላይሰንስ ፕሌቱ ደግሞ የዚህ አካባቢ አይደለም ብሎ ሪፖርት ያደርጋል። ከዛም ዲኤምቪ መጥቶ መኪናውን ያነሳዋል። ይሄ ሰፈር ሆሊውድ ሂልስ ነው፣ ሎስ አንጀለስ የታዋቂ ስታሮች መኖሪያ ሰፈር ነው። መኪናውን ተወሰደ። አሁን መኪናው ተወስዶ አስቀመጡት። ቢያዩ የሚደውል ሰው የለም፣ የሚጠይቅ ሰው የለም ስለ መኪናው። ከአንድ ከሁለት በኋላ አካባቢው ላይ ያልተለመደ ሽታ መሽተት ጀመረ። ሽታው ከየት እንደሚመጣ ሲፈልጉ ከዛ መኪና ውስጥ ነው ሽታው የሚመጣው። ከዛም ፖሊስ ጋር ደወሉ። ፖሊስ መጣ፣ ጠየቃቸው። ያለውን ነገር ያመጣ ነው ከዚህ ስፍራ ነው ብለው ተናገሩ። የደወለ ሰው የለም አሉ። ከዛም ፖሊስ መክፈት ነበረበት መኪናው የቴክሳስ ታግ ነው ያለው። ተስላ ነው፣ የ2023 ሞዴሉ ዋይ ነው። ትራክ ነው፣ ትልቅ መኪና ነው። እቃ ማስቀመጫው ያለው ከፊት ለፊቱ ነው። ስለ መኪናው በኋላ ነግራችኋለሁ በደንብ። ታዲያ ፖሊስ መጣ፣ አየው፣ ከዛም ከፈተ። ከዛም ከፍቶ ግን ያገኘው ነገር በጣም አስደንጋጭ ነገር ነበር። የሰው ልጅ የአካል ክፍል ተቆራርጦ በቆሻሻ ፔስታል ታስሮ ተቀምጧል። ፖሊስ መጀመሪያ ማድረግ የነበረበት የመኪናው ባለቤት ማጣራት ነበር። የመኪናው ባለቤት ዴቪድ ዲ4ቪዲ ታዋቂ ዘፋኝ ነው። በጣም ብዙ ሰዎች ያውቁታል፣ ሶሻል ሚዲያ በተለይ የሚጠቀሙ ሰዎች። ለዛውም የአካባቢ ሰዎች እዛ ያሉት ልክ የሱ መኪና እንደሆነ ሲታወቅ እንዴ እሱ ይሆን እንዴ ብለው አስበው ወዲያውኑ ጉግል ማድረግ ጀመሩ፣ ሰርች ማድረግ ጀመሩ ማለት ነው። ሲያረጉ እሱ ኮንሰርት ላይ ነው ያለው፣ ኮንሰርት እያረገ ነው። የተለያየ ስቴቶች አልበም ለቋል። አልበሙን እያስተዋወቀ ነው ያለው። ጤነኛ ነው፣ በህይወት አለ ማለት ነው። ታዲያ እዛ መኪና ውስጥ የተገኘው የሱ መኪና ውስጥ የተገኘው አካል የማን ነው? መጀመሪያ ግን እሱን ከማወቃችንና ከማጣራታችን በፊት ዴቪድ ራሱ ማን ነው የሚለውን ነገር ማወቅ አለብን። ሰብስክራይብ አድርጉ። ዴቪድ ማን ነው? የዴቪድ እናትና አባት በ7 ዓመቱ ወደ ቴክሳስ ሙቭ አረጉ። ሃይስኩል የተማረው ቤት ውስጥ ነው፣ በኢንተርኔት። ዩቲዩብ ቻናል ነበረው። ዩቲዩብ ቻናሉ እስከ 79,000 ሰብስክራይቦች ነበሩት። ፎርትናይት ጌም ነበር የሚጫወትበት። ቤት ውስጥ ኮዲንግ ይማራል፣
ኮምፒውተር መስራት ይማራል፣ ጌም ይጫወታል። የሱ ህይወት ነበረ። ግን ለጌሙ የሚሆን ሙዚቃ ሲፈልግ በጣም ኮፒራይት ያስቸግሯል። ለእናቱ ሄዶ ያማክራታል። አረማዬ ምን ይሻላል ኮፒራይት እኮ አስቸገረኝ ሲላት ለምን ሙዚቃ አሰራም ትለዋለች። እሺ ብሎ ጎግል አረገ። ከዛም በኋላ የእህቱ ቤድ ሩም ክሎዝ ውስጥ ገባ። ክሎዝ ቤት ውስጥ ማለት ልብስ ማስቀመጫ ውስጥ ገባ። ኤርፎን ያዘ። 6 ሰዓት ሙዚቃ እንዴት እንደሚሰራ ተማረ በጉግል። ምን አረገ? የአልበንና ቺምፓንግ የሚባሉ ሆኑ ካርቶኖች አሉ። የእነሱን ሙዚቃ ወሰደና የታዋቂ ሙዚቀኞች ዘፈኖችን እያስገባ ኤዲት አድርጎ መስራት ጀመረ። ከዛም አውጥቶ ሲሰማው ጥሩ ሆነ። ለራሱ ተጠቀመው፣ ለጓደኞቹ ሰጣቸው በነፃ። እንደዚህ ያረጋ ቲክቶክ ላይ ፖስት ነበረ። ዩቲዩብም ደግሞ ጌም መጫወቻ ሆኖለት ነበረ። በተጨማሪም ደግሞ ሌላ ስራ መስራት ጀምሮ ነበር። ስታርባክስ እንኳን እውነት ለመናገር በጣም ግራ የሚያጋባ ነገር ነው። የስታርባክስ ስራው ሰራተኞች ኮድ ማናጀር ሰጥቶኛል ብሎ ለምሳሌ 14 ብር እቃ ከገዛችሁ እና 3 ብር ከጎደላችሁ ሞልታችሁ መግዛት ትችላላችሁ 3 ብር የሚል ህግ አለ ብሎ ሰጥቶት ኮዱን በሱ ኮድ እየተጠቀመ ይገዛ ነበር። ለራሱ ብቻ ኮዱን ገዝቶ አላቆመም። ለሰራተኞቹ በሙሉ ኮዱን ሰጣቸውና ሁሉ መጠቀም ጀመሩ። ከዛ ማናጀሩ ሄደ። አዲስ ማናጀር ሲመጣ ሲያይ በጣም ኃይለኛ ውጪ ነው የሚያወጡት እንትኖቹ ሰራተኞቹ። ከዛም ይጠራዋል። ሲጠራው እንደዚህ ኮድ ሰጥቶኝ ነው የምጠቀመውና ሌሎችም እንዲጠቀሙ ያደረኩት እንደዚህ ነው ይላል ዴቪድ። ይሄማ ወንጀል ነው ብለው ከስራ አባረሩት። ይሁዱ ብር አውጥታል ብለው በጣም ብዙ ፕሮሰስ ነው እሱ ያለው ሲናገር ማለት ነው። እንግዲህ ኮዱ ማን እንደሰጠው አይታወቅም። ግን ያዙልኝ እሺ፣ ይሄ ልጅ 3 አመት በሙላ ኮዲንግ ሲማር ነበር። እኔ እሱ ኮድ አርጎ ሰርቶ ነው ምናልባት ሊሆን ይችላል። ምክንያቱም በጣም ጭንቅላቱ ሀይ ነው እውነት ለመናገር ልጁ ከተማረው ከሚያደርገው ነገሮች አንፃር ስታዩት ሊሰራ ይችላል የሚባል ልጅ ነው። እና እንደዛው ነው ብቻ ተባሯል። ሲባረር ምንም እሱ አልመሰለውም። ለዛው ሙዚቃ ላይ ትኩረት አድርጌ እሰራለሁ ጌሜና ሙዚቃ ላይ ነው ትቶታል ማለት ነው። ደስተኛ ነበር። ይሄን አክል አልመረረውም ማለት ነው። ሙዚቃ መስራት ከጀመረ በኋላ ግን የሚገርማችሁ ጌሙ ላይ እሱ ያው ጌም ተጫዋች አልነበር መሆን ይፈልገው ታዋቂ። ግን ሙዚቃው በጣም እየተደመጠ መጣ። ቲክቶክ ላይ መፖስት ተጀመረ በኋላ ማለት ነው። በጣም እየታወቀ መጣ። ይሄ ሚክስ ያደረገው ማለት ነው። የራሱ ስራ አይደለም ሚክስ ያደረገው። በጣም ታዋቂ ሲሆን ለምን የራሴን ስራ አልሰራም ብሎ 2 ስራዎቹን ለቀቃል። ሂር ዊዝ ሚና ሮማንቲክ ሆምሳይድ የሚለውን ዘፈን። ይሄ ዘፈኑ ሪካርድ ከመደረጉ ይሄ አልበሙ ከመውጣቱ በፊት የነበረ ነው። በጣም ኃይለኛ ተደማጭ ሆነ ዘፈኑ። በሚሊዮን የሚቆጠር ሰው መስማት ጀመረ ዘፈኖቹ። ከዛም ኮንትራት የሚያስፈርሙ የኦሊውድ ሰዎች መምጣት ጀመሩ። የተለያዩ ካምፓኒዎች መምጣት ጀመሩ። ሄዶ ለእናቱና ለአባቱ ሲነግራቸው እናትና አባቱ አላመኑትም። እየቀለደ ነበር የመሰላቸው ሁላ ማለት ነው። አንተ ትቀልዳለህ እንዴ ምናምን ነገር ነው አም ሲሪየስ ምናምን ብሎ አሳያቸው። ሲያሳያቸው አላመኑም። እናትዮ ለዛውም ትጽፍ ነበረ እያንዳንዱን በቃ አላመነችም። ስትሄድ ሎስ አንጀለስ ስትሄድ የምታገኛቸውን የራሷ መጽሐፍ ዴቪድ ሙዚክ ቡክ የሚል የራሷ ዳይሪ አዘጋጅታ ትጽፍ ነበር። ሰዎቹ ጋር የምታደርገው ማለት ነው። ኮንትራቱን አላመነችም ነበር። ለዛ ነበር ስትጽፍ የነበረችው ከመምጣቷ በፊት ማለት ነው። ወደ ሎስ አንጀለስ ከመምጣቷ በፊት ስትመጣ እውነት ነው። ብዙ ሰዎች ብዙ ካምፓኒዎች እየፈለጉት ነው ሊያስፈርሙት ማለት ነው። ከዛም ደስተኛ ሆኑ። ዩኒቨርሳል ሙዚክ ካምፓኒው መረጡ ማለት ነው። ከዛም አስፈረሙት እነሱ። የሚገርማችሁ ዴቪድ ከሁሉም ሙዚቀኛ ተጣርቶ በጣም ተደማጭነት ያለው
በሬዲዮን በአንድ ወር ውስጥ ከ38 ሚሊዮን በላይ ሰዎች በአንድ ወር ውስጥ የሱ ሙዚቃ ያዳምጣሉ። የሌሎቹ ታዋቂ ዘፋኝ የሚባሉት ጣራውን ከነካ በወር የሚደመጡት 35,000 ነው። ታይም ጊዜ ብቻ ማለት ነው። የሱ ግን ከየት እንደመጣ አይታወቅም። በቃ ሰው ሬዲዮን ጣቢያዎች በሙሉ የሱን ዘፋን ነው የሚያጫውቱት ማለት ይቻላል። ይሄን አክል ነው ፌመስ የሆነው። ከዛም አልበም ሰራ ማለት ነው። ዴቪድ ይሄ ነው፣ እንደዚህ ነው ታዋቂው ነው። ሳያስብ ሳይታሰብ የመጣ ነው። ብዙ ሰዎች ለዛውም በቲክቶክ የሚመጡ አርቲስቶችን ታለንት የላቸውም፣ የቲክቶክ ይሄ ተከታዮቻቸው ናቸው ፌመስ የሚያረቋቸው ይሏቸዋል። እሱ ጋር ግን ሲመጣ በጣም ያለው ሰው ያለው አመለካከት ስለሱ የሙዚቃው ታለንቱ ላይ በቃ ልጁ ጊፍትድ ነው የተሰጠው ነው በቃ ስጦታ ተሰጥቶታል ብሎ ነው የሚያምኑት። አሁን ራሱ ያልወጣ በጣም ብዙ ዘፈን አለው ይባላል። እሱ ሲናገር 9 ዘፈን በቀን ይሰራል። 9 ዘፈን በቀን ይሰራል። ሙዚቃ ደግሞ እንትን ነበረው የትሬን የሚያደርግ የሙዚቃ የድምጽ ትሬን የሚያደርጉ ሰዎች አሉ አይደለም? ቮካል እንትን ተቀጥሮለት አንድ ቀን ሰራና ማለት ነው እኔ አልፈልግም ከዩቲዩብ እማራለሁ አለ። ሁሉ ነገር እሱ ዩቲዩብና ኢንተርኔት ላይ ነው የሚማረው ምንም ነገር ሲፈልግ ማለት ነው። ከሱ ማራለሁ ብሎ እምቢ አለ አሰልጣኙን ራሱ ማለት ነው። በራስ አስባችኋል? ያልተገራ ድምጽ ነው ሁላ ድምጹ ማለት በእንትን አይደለም አልተገራም ሳይሆን በአሰልጣኝ የተፈተሸ ምናምን አይደለም ድምጹ በተፈጥሮ ራሱ ያለው ነው። ለዛ ነው ሰው በቃ ጊፍትድ ነው እንደሌላው ተደጋግፎ የመጣ አይደለም የሚለው ማለት ነው። ይሰራል ኤዶ ስቱዲዮ ግን አይዋጥለትም። ይመጣና ቤት ራሱ ይሰራል ድጋሚ ለብቻው። ያንን የሰራው ነው እንዲወጣ የሚፈልገው እሱ ሁሌ ሄድና ይሄ ነው እንዲወጣ የሚፈልገው እሱ የሰራው ማለት ነው። በእንትኑ በስልኩ ሪከርድ ያደርገዋል። የዚህን ያክል ልጁ በጣም ታለንትድ ነው። ታዲያ አሁን ሴፕቴምበር 8 2025 የተገኘው ቦዲ የማን ነው? እሱ መኪና ውስጥ ብዙ ሰው ብዙ ነገር ብሏል። ከሰራቸው ዘፈኖች አንጻር፣ ከለቀቃቸው የሙዚክ ቪዲዮዎች አንጻር ብዙ ነገር ተብሏል። ብዙ ነገር ሲባል ቆይቷል። እሱም በኋላ በደንብ በክፍል 3 ላይ ቀጥዬ እነግራችኋለሁ። ከሳምንት በኋላ ግን የሰውየው ማንነት ተጣርቷል። 5.1 ቁመት ያላት 71 ላብ ወይም ፓውንድ የምትመዝን ጸጉሯ ካርል የሆነ የጆሮ ጌጥ ያረገች የእጅ ብራስሌት ያረገች ስስ ጃኬት የለበሰች የ14 ዓመት ልጅ ሰለስት የምትባል የሰውነት አካል ክፍል የተገኘው መኪና ውስጥ። አሁን ጥያቄው ሰለስትና ዴቪድ ምን አገናኛቸው? እሱን እናያለን። ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እንገናኝ።